ተንቀሳቀሱ። መንቀሳቀስ ዞሮ ማየት ኢምፖርታንት ነው። አንዳንድ ሰዎች መዞር አያስፈልግም ምናምን ብለው ኮንፊዥን ውስጥ የገባሉ። ቁርአን ውስጥ የተጠቀሰው በሐዲስ ውስጥ የተጠቀሰው ላ ይሸዱ ሪሃል ኢላ አላ ሰላሳ የተባለው ለኢባዳ ፐርፐዝ ኢንቴንሽን አድርገህ የምትሄደው ለአምልኮ የምትሄደው። ከዛ ውጭ ግን ቁርአን ነው ደጋግሞ ዙሩ ዙሩ ተንቀሳቀሱ የሚል አእምሮን እንድታሰራ። እንደው ምን ይላል? ቁል ሲሩ ፊል አርዲ ፈንዙሩ ከይፈ ካነ ዓቂበቱ ለዚነ ዘለሙ፣ እነዛ የበደሉ ሰዎች መጨረሻቸው ምን እንደሆነ ዞራችሁ ተመልከቱ በላቸው። ቁል ሲሩ ፊል አርዲ፣ እሱም ብቻ አይደለም የሚገርመው ደግሞ ምን ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደአል ኸልቅ፣ አላህ መፍጠርን እንዴት እንደጀመረ ምድር ላይ ዞራችሁ አጥኑ ይላል። ቁርአን ውስጥ አልተነገረም፣ ተነግሯል። እሱ ቲዮሪ ነው። ፕራክቲካሊ ዞረ ፈልገ ድረስበት ሂድና አጥና ነው። ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደአል ኸልቅ፣ እንዴት አላህ መፍጠር እንደጀመረ አጀማመሩ ምን ይመስላል የሚለው ሂዱና አጥኑ። ቁርአን ነው የሚለው። ቁርአን በቀጥታ በሐዲስና በቁርአን የተጠቀሱ የእስልምና ዕውቀቶች አሉ። ከነዚህ ሁለቱ ውጭ ደግሞ ሂዱ አጥኑ፣ እወቁ፣ ድረሱበት፣ ፈትሹ ብሎ ቁርአን የነገረን ዕውቀት አለ። ወፊ አንፉሲኩም አፈላ ቱብሲሩን ይላል። ስለ ነፍሳችሁ ውስጥ አታዩም እንዴ? ነፍሴን አየው፣ ውስጤን አየው፣ ከዛ ብዙ ነገር አወቅኩ። ይሄ ዕውቀት ቁርአን ያመላከተኝ ዕውቀት ነው። ይህ ብሎ የነገረን ስለ ግመል አፈጣጠር ተመልከታል። ግመል እንዴት ተፈጠረች ብዬ ሄጄ ስመለከት ሳጠና የሚያስገርም ነገር አገኘ። ይሄን ቁርአን አጥና ብሎ ያገኘሁት ነው፣ የእስልምና አካል ነው እንጂ ዳይሬክትሊ ለፍዙ ቁርአንና ሐዲስ ብቻ አይደለም። የእስልምና ዕውቀት እስልምና እንድናጠና፣ እንድናውቅ፣ እንድንመረምር ያሰማራን፣ ያዘዘን፣ ያነሳሳን ነገር ሁሉ አካል ዩኒቨርስ ላይ ውጡ ይላል አይደል? ቁርአን ምንድነው የሚለው? አያው ምንድነው? ያ ማሸረል ጅን ወልኢንስ፣ እናንተ ጅንና የሰው የሆናችሁ ጭፍራዎች። አያው ምንድነው የሚለው? ኢንስተጣቱም አን ተኽሩጁ አን ተንፉዙ ሚን አቅጣሪ ሰማዋቲ ወልአርድ እንፉዙ ላ ተንፉዙ ኢላ ቢሱልጣን። አያው የሰማይ ክልልን ውጡ ከቻላችሁ ከአላህ ስልጣን አትወጡ። መጨረሻው ከሱ የትም ቦታ ብትሄድ በዛ ውስጥ ነህ። ግን እንከረጅ ያለ እንዴ ይሄ ነገር እንዴት ነው? ቁርአን ነው የሚለው። ይቻላል ወይ? በጊዜው ላይ ይችላል። ግን ኤኒቲንግ ክሬቲቪቲ። አንዳንዴ የቢልቂስን ዙፋን ያመጣውን ሰውዬ ታስታውሱታላችሁ? ቁርአን ውስጥ ነብዩ ሱለይማን አለይሂ ሰላም ፍልስጤም ሆነው እሷ ከየመን የእሷ ዙፋን እንዲመጣ ፈለጉ። ጅን ምን አለ? አመጣለሁ አንተ ከዚህ ቦታ ሳትነሳ። አንደኛው እንደዚህ ያመጣ። መጨረሻ ያመጣው ማን ነው? الذي عنده علم الكتاب፣ የኪታቡ ዕውቀት ያለው ሰውዬ ነው ያመጣው። ያ ዕውቀት ምንድነው? እንዲህ አይንህን ዘግተ በአይን ርግብግቢት መሃል ከዛ ስንት ሺህ ኪሎ ሜትር የሚያመጣ ዕውቀት ነበረ ማለት ነው ድሮ። እሱ ዕውቀት ምንድነው? የሰው ልጅ ዘንድ ጅኖች ጋር ተፎካክሮ ሰው ካሸነፈ እኛ ዘንድ ያልደረሰ ብዙ ዕውቀት አለ ማለት ነው። ይሄን ቁርአን ነው የሚነግረን። እኛ ተመራምረን ያንን ኪታብ ላይ ያለውን ዕውቀት አግኝተን በዛ ፍጥነት የሆነ ነገር አርሽን የመሰለ ነገር ከዛ እንዲህ መምጣት ከተቻለ ይሄን የሚነግረን ቁርአን ብዙ ነገሮች ከዕውቀት ጋር የተያያዙ ናቸው። አላህ ሱብሓነሁ ወተዓላ በዚህ መልኩ ዞራችሁ አጥኑ፣ ተመልከቱ፣ እንደዚህ አድርጉ ይለናል። እኛስ ስንል ችግር አለ። አላህ ሱብሓነሁ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለም እና ሙስሊሞችን አእምሯቸውን እንዲያሰሩ ብዙ ቅስቀሳ፣ ብዙ የተለያዩ ነገሮችን አድርጓል። ሰሃቦችን ሪድዋኑላሂ ዐለይሂም አስቡ ምናምን። ለምሳሌ አቡ ደርዳ ምን ይላል? ለይል ሙሉ እየሰገዱ ከመቀመጥ ጠበቃት ላይ ኢብኑ ሰዓድ እንደዘገቡት 1 ሰዓት ማሰብ ይበልጣል ይላል። 1 ሰዓት ቁጭ ብሎ ማሰብ ለይል ሙሉ ከመስገድ ይበልጣል። ጠበቃት ላይ ኢብኑ ሰዓድ
ለምንድነው ስንል ዑመር ኢብኑ አልኸጣብም ራሳቸውን ማታ ማታ ያስቡ ነበር ያገናዝባሉ እንደውም ፌመስ የሆነ ንግግር አላቸው ሐሲቡ አንፉሰኩም قبل ان تحاسبوا አላህ ዘንድ ከመተሳሰቡ በፊት አላህ ራሳችሁን ቆም ብላችሁ ራሳችሁን ሂሳብ አድርጉ በምንድነው ሂሳብ የምናደርገው አምራችን እኮ ነው እንዴት ነው እየሆንኩ ያለሁት ህይወቴ ወዴት እየሄደ ነው ልክ ነኝ ወይ ዓላማዬ አንፃር ልክ ነኝ ወይ አካሄዴ ምን ይመስላል በትክክለኛው መስመር ላይ ነኝ ወይ በሚል ኤቭሪ ታይም ራስን ሂሳብ ማድረግ በአእምሮ ነው የምናደርገው የስሜት ዋዛቶች ራሳችንን እንድናውቅ ብዙ አያግዙንም እዚህ ጋር ዙሪያችን ስላለው ስለ ዓለም እንጂ ስለኛ ምንም ብዙ ጥቅም የላቸው አይናችንን ካያችሁ አይን አጠገቡ ያለውን አፍንጫ ማየት አይችልም ከጀርባ ያለው ማየት አይችልም በድሮ ዘመን በሚሊዮን የሚቆጠር ሰው ፊቱን እንኳን ሳያይ ኖሮ ሞቷል አሁን ካሜራ መጣ ፎቶግራፍ መጣ መስታወት መጣ ድሮ በቃ አይን አለ ግን ራሱን አንድ ቀን ሳያይ ምናልባት ገጠር አካባቢ ወንዝ ጋር ሄደ ሰው ወንዝ ላይ ጥላውን ሊያይ ይችላል እንጂ የለም አይን ተሸክመን ፊታችንን እንኳን ጀርባ ምናምን ታው እዚህ ጎረቤት አፍንጫ አይ ጆሮን ሰዱ እንደ ዲሽ እንደዚህ ቆሟል ግን የሚስበው ከየት ነው የውጭውን ነው ወደ ውስጥ አይሰራም ውስጥ እኮ ልብ ይመታል የተለያየ ድምጽ አለ አይሰራም አፍንጫን ሰዱ ዙሪያችን ያለ ሽታን ከውጭ ይስባል ከውስጥ ግን አይስብም የአፋችንን ሽታ እንኳን እዚህ ጎረቤት የሆነውን አይስብም ሰው ነው እንደሚሸት የሚነግረን እንጂ እዚህ ጎረቤት ያለው አይነግረንም ማለት ወይ ማስቲካ አኝከን ለወጥ ብሎ ሲመለስ የሆነች ከስበት ያህል ብልጭ ብላ ትመጣለች እንጂ በቋሚነት አይሰራም ውስጣችን ሽንት ቤት ስንሄድ የሚሸተው ነገር ውስጥ ነበረ ሰገራም ይሁን ሽንት ይዘን ምን ዞሮ ወደ ውስጥ ግን አይሰራም ምንድነው ስንል ስለ ራሳችን ምናስበው ምንመረምረው አእምሮአችንን ተጠቅመን ወፊ አንፉሲኩም አፈላ ተብሲሩን ነፍሳችሁ ውስጥ አትመለከቱም ወይ አእምሮአችንን ተጠቅመን አእምሮን ማሰራት ካልቻለን በመንገዳችን ላይ በዲናችን ላይ በሀገራችን ላይ በአህዋላችን ላይ በስራችን ላይ በትምህርታችን ላይ በሁሉም ነገር አእምሮ በጣም ወሳኝ ነው እስልምና ውስጥ ኢስላም አንድ ሰው ሰላት ሊሰግድ ዋጅብ የሚያደርግበት ምንድነው አእምሮ ከሰራ ነው አእምሮ ካልሰራ ሰላት ዋጅብ አይደለም ሙሉ ኢስላም ግዴታ አይሆንበትም ያበደ ሰው ላይ ምንድነው ሲባል ኢባዳ መስራት ግዴታ አለብህ የለብህም የሚወስነው አእምሮ ነው አእምሮ ይሰራል ወይ ነው ማሽኑ የሚሰራ ከሆነ አንተ ብትፈልግ አታሰራው መስራቱ ነው ዋናው አላህ የሚሰራ ከሆነ በተሰጠ የሚሰራ አእምሮ ተጠየቅበታለህ አእምሮ ግን ተበላሽቶ ሰውየው ካበደ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደነገሩን ምንድነው የህፃናቶች ለአቅመ አዳም ወር ሔዋን እስኪደርሱ የተኛ ሰው ከእንቅልፍ እስኪነቃ ያበደ ሰው እስኪድን ድረስ ተጠያቂነት የለበትም ሩፊዓል ቀላማን ثلاثه ተብሏል ቀለም አይጻፍበት ምንድነው ስንል አእምሮ በጣም ወሳኝ ነገር ነው ተክሊፍ የሚባለው ኸሊፋነት ግዴታ መሆን እና አለመሆን ሚዛኑ አእምሮ ጋር ትልቁ ያለን መሰረታዊ መሳሪያችን እሱ ነው እንጠየቅበታለን እንዴት እያስተናገድነው ነው እንዴት እየተጠቀምነው ነው እንዴት ፕሮቴክት እያደረግን ነው አእምሮአችን ውድ መሳሪያችን ነው የህዝብ ሽንት ቤት ማድረግ የለብን ብዙ ሰው አእምሮን የህዝብ ሽንት ቤት ያደረገ የህዝብ ሽንት ቤት ዝም ብለህ ሄደህ ተሸናበታል ወይ ሳንቲም ከፍለህ ተሸናበታል ትልቁ ውዱ መሳሪያችን እሱ ነው መጫወቻ አይደለም ፕሮቴክት መደረግ አለበት አእምሮ ፕሮቴክት የሚደረገው ጆሮና አይን ፕሮቴክት በማድረግ ነው 50% ወደ አእምሮአችን የገቡ ነገሮች መግቢያ መንገዱ አይን ነው 30% አካባቢ ጆሮ ነው እነዚህ ሁለቱን ፕሮቴክት ከዛ የተቀሩት ደግሞ የስሜት ዋሳቶቹ ናቸው መዳበስ ይሁን እንደዚሁ ማሽተት ይሁን መቅመስ ይሁን ተደምሮ 20% ናቸው የዘርፉ ባለሙያዎች እንደሚናገሩ እነዚህን ፕሮቴክት ካላረግን አደገኛ ነው በዚህ ዘመን ሶሻል ሚዲያ ወሰዱ ምናምን ወሰዱ በሰው ዘንድ እየተጫወቱ ያሉ አካላት ምንድነው የሚሰሩት አቀቀስ ብለው አንተን ስራህን መቆጣጠር ፈለጉ ስራህን ለመቆጣጠር አንተን መቆጣጠር አለባቸው አንተን ለመቆጣጠር
እምነትህን መቆጣጠር፣ አስተሳሰብን መቆጣጠር አለባቸው። አስተሳሰብን ለመቆጣጠር ስታስብ ግብአት የምታረገውን መረጃ መቆጣጠር አለባቸው። ግብአት የምታረገውን መረጃ ለመቆጣጠር አይንና ጆሮህን ኮንትሮል ማድረግ አለባቸው። አይንና ጆሮህን ለመቆጣጠር የምትከታተለውን ሚዲያ መቆጣጠር አለባቸው። የምትከታተለውን ሚዲያ ኮንትሮል አድርገው የሆነ አካል ተከታይ ያደረጉ ማለት ከዛ በኋላ ብሎ እንደዚህ ሽንት ቤት ይገባል። ማሰብ ስትፈልግ ውስጥ ያለው በሚሞሪ ስቶር ውስጥ የተከማቸው ሂፖካምፓስ ውስጥ የተከማቸው ነገሮችን አውጥተህ ግብአት የምታደርገው ለፋብሪካው ያኔ ያልጠበቀው ቦታ ራስን ታገኛለህ። ስለዚህ አእምሮን ማሰራት መጠበቅ ያስፈልግ። ከምን ዝም ብሎ አሉባልታ ወሬ፣ ካልተረጋገጡ ነገሮች ዝም ብሎ አለ ተባለ ምናምን ምንም ደሊል የሌለው። ለዚህ ነው እስላም ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን፣ እውነተኛ ከሆናችሁ ማስረጃችሁን አምጡ። በማስረጃ ነው የምናወራው ከማንም ጋር። አሉ ተባለ ሳይሆን አይቀርም ሊሆን ይችላል ምናምን ብዙ ምንም የሚጨበጥ ነገር የሌለው ሰብስታንስ ሰው ውዥንብር ይከተላል። በተለይ ሶሻል ሚዲያ ዓለም ሌላ ትራጀዲ እየፈጠረ ሰው ብሎ ነው የሚለው በትክክል ቆም ብሎ የማሰብ ሁኔታ ላይ ክፍተት ፈጥሯል። ስለዚህ አእምሯችንን ኮንትሮል ማድረግ አለብን። ምን ኤኒ ነገር ስንሰማ ማስረጃው የታለ ልክ ነው ወይ ማመዛዘን ጋር ተያይዞ ማለት ይህንን ማድረግ መቻል መሰረታዊ ኢምፖርታንት ጉዳይ። ቀደምት የነበሩ ሰሃቦችን ስናይ አላህ Subhanahu Wa Ta'ala ተፈኩር እንዲያደርጉ ሲቀሰቅሳቸው አንድ ወቅት ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከቤት ሲወጡ በምሽት ሲወጡ ሰሃቦች ተሰብስበው ቁጭ ብለዋል። ሊማዛ እጅተማዕቱም አሉ። ለምን ተሰባሰባችሁ? እጅተማዕና ሊአን ነተፈከር ፊላህ አሉ። ስለ አላህ ልናስብ ነው ዛሬ ተሰባሰብነው። በየጊዜው እየተገናኙ ያስባሉ። ዛሬ የተገናኘ ነው ስለ አላህ ልናስብ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ተፈከሩ ፊ ኸልቂላህ ወላ ተተፈከሩ ፊላህ ፈኢነኩም ለን ተቅዲሩ ቀድረሁ። አላህ ስለፈጠራቸው ፍጥረታት ሁሉ አስቡ፣ ስለ አላህ ግን አታስቡዋል። ስለ አላህ አታስቡ የሚባለው ከይፍያውን ነው። እንዴት አሁን አንዳንድ ሰዎች እንዴት ውስጥ ገብተው ውዥንብር አላህ ከአርሽ በላይ ቁጭ ብሏል ቆሟል እንዲህ ብሏል እንዴት የሚለው ውስጥ ገብተው ባሰብክ ቁጥር መጨረሻ ላይ የቱም ልክ አይደለም። እንዴት የኛ ድንበር አይደለም። ፈጣሪ አንድ ነው አይደለም፣ አለ የለም፣ እንዴት ነው የሚል ከባህሪው ሲፋውን እንዴት ብሎ ከመግለጽ መለስ ያለውን እንዴት ከሚለው በታች ያለውን ስላላ እንድናስብ ተነግሮናል። አለ የለም እኮ ሰው የሚጠየቀው አእምሮን ተጠቅመህ አላሰብክም። እንዴት የሚል ግን ከይፍያውን የመግለጽ ሁኔታ ስትመጣ ኤኒ ጀማዓ ኤኒ ቡድን አላህ እንዲህ ይመስላል ብሎ እንዴት የሚለውን ለመመለስ በሞከረ ቁጥር መንገድ ይስታል። እንዴት የሚለው በቁርአን በሐዲስ ከተነገረው ውጭ ማስረጃ ስለሌለው ስለ አላህ ተውና ሩህ ምትባላለች አይደል? ሩህ يسألونك عن الروح ስለ ሩህ ይጠይቁሃል። ሩህ እንዴት ነች? ኢልሙሃ ቁል الروح من امر ربي የሩህ ጉዳይ አላህ ጉዳይ ነው። እንዴት የሚለው ማንም አያውቅም። ኧረ ሩህን ተው። ኧረ ስለ ጀነት ነው። ጀነት ጋር ስንመጣ ትንሿ ጀነት ተጠቀሰ። እንደዚህ ነው እንደዚህ ነው እንደዚህ ነው። ከዛ ትልቁሳ ማ ረአት አይኑን ወላ ሰሚዐት ኡዙኑን ወላ ኸጠረ አላ ቀልቢ በሸር፣ ጆሮ ሰምቶ የማያውቀው አይን አይቶ የማያውቀው በሰው ልጅ ልብ ውስጥ ውልብ ብሎ እንኳን እንዲህ ይሆናል ተብሎ የማይታሰብ ማለት ነው። እንደሱ ነው ተባለ። ፍጡር የሆነው ጀነት እንደዚህ ነው። ፈጣሪ ጋር ደግሞ ስትመጡ እንዴት የሚለውን ከይፍያው ጋር ስትመጡ አታስቡ አላቸው። የሚገርመኝ ሰሃቦቹ ተሰብስበው ዛሬ የተሰባሰብነው ለማሰብ ነው ብለው ተፈኩር ለማድረግ ተሰባስበዋል። የአላህ መልእክተኛ እንዴት ታስባላችሁ ብሎ ማላውላችሁ ስለ ፍጥረታት ስለ ዓለም ስለተለያየ ነገር አስቡ ብለው አፕሩቭ አደረጉላቸው ማለት ነው። ይሄን ስናይ ሰዎች ብዙ ጊዜ ሙስሊሞች ሞኝ የሚሆኑት አእምሮአቸውን ካልተጠቀሙ ነው። አእምሮን የማይጠቀም ሰው መሸወዱ አይቀርም። ሱፋሃ የሚባሉ ሞኝ ሰዎች እኮ ናቸው ያልሆነ መንገድ የሚከተሉ፣ ያልሆነ አቅጣጫ የሚገቡ ሞኞች ናቸው።
አላህ ሱብሓነሁ ወተዓላ ስለሞኞች የጠቀሳቸው እንዳለ እናቆይና ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ሙእሚን በአንድ ጉድጓድ ሁለት ጊዜ አይነደፍም አሉ። በተመሳሳይ መንገድ ሁለት ጊዜ ከተሸወድ ሙእሚን አይደለህም አንተ ይቀርሃል። በተመሳሳይ መንገድ ሁለት ጊዜ ተሸውዶ ሙእሚን ነኝ የለም። ይሄ ሀፕን ያደረገው የበድር ዘመቻ ጊዜ አንድ ገጣሚ ነበረ ቁረይሽ። ግጥም ይችላል፣ ምላሱ አደገኛ ነው። የቁረይሾች ጋር አብሮ መጥቶ የበድር ዘመቻ ጊዜ ተያዘ፣ ተማረከ። ከዛ ከተማረከ በኋላ የተማረኩትን ሰዎች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መናገር ሳይሆን መናገር ችግር የለውም ማንበብና መጻፍ የሚችል ዕውቀት ነው። ሙስሊሞች ዘንድ ዕውቀት የለም ያን ጊዜ ማንበብና መጻፍ ብርቅ ነው። ኢብኑ ሰዓድ ጠበቃት ላይ እንደሚሉት መካ ውስጥ ረሱል ሰለላሁ ዐለይሂ ወሰለም ሲላኩ 15 ሰው ብቻ ነው ማንበብና መጻፍ የሚችል በጠቅላላ መካ ማለት ነው። ስለዚህ ማንበብና መጻፍ ኢምፖርታንት ኖሌጅ ነው። ይሄን ኖሌጅ ረሱል ሰለላሁ ዐለይሂ ወሰለም ወደ ሙስሊሞች ማምጣት ፈለጉና ከመካ ቁረይሽ ከተያዙት መሃል መጻፍና ማንበብ የሚችል ሰው 10 ሙስሊም ወንድና ሴቶች ይሰጡትና ማንበብና መጻፍ አስተምሮ ነፃ ይደረግ ተባለ። በዚህ መልኩ አደረጉ። የቀሩት ምን ይደረጉ ሲባል ብር ያለው እየከፈለ ይውጣ ተባለ ምርኮኞቹ። ከዛ ምን ቀረ? ይሄ ገጣሚው ሰውዬ ከብር ብር የለውም ማንበብና መጻፍ አይችልም፣ ግን ግጥም ይችላል፣ ምላስ አለው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ሲመጡ እሱ ብቻ ተማርኮ ቀረ። ጠየቃቸው፣ ያ ሙሐመድ ሆይ እዘንልኝ፣ ሴቶች ልጆች አሉኝ፣ ቤተሰቦቼ እኔ ከሌለው አደጋ ላይ ወድቃሉ፣ እባክህን ምሕረት አድርግልኝ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ስለ ሴት ልጆቹ ሲነገር ችግሩን ሲያዩ አዘኑለትና ይቅርታ አደረጉለት። ግን ቃል ኪዳን አስገቡት። ምን ብለው? ከአሁን በኋላ እስላምና ሙስሊሞችን ላትወጋ አሉ። አንደኛው። ሁለተኛ እስላምና ሙስሊሞችን ከሚወጉ ሰዎች ጋር ላትተባበር ቃል ገባልኛል። እሺ ቃል ገባለሁ አለ። ቃል አስገብተው ለቀቁት። ወደ መካ ተመለሰና ሙሐመድን ሸውጄ ተለቀቅኩ ብሎ መጎረር ጀመረ። ረሱል ሰለላሁ ዐለይሂ ወሰለም ሲሰሙ ያ አላህ ደግመ እጃችን ላይ አስገባልን ብሎ ዱዓ አደረጉ። እንደዚህ ያለውን ሰውየው አሁንም አላረፈም። በእሁድ ዘመቻ ግጥም እየገጠመ የቁረይሽ ሰራዊትን እየቀሰቀሰ አብሮ መጣ። 3000 ሆነው። ሙስሊሞች 1000 ነበሩ፣ ቁረይሽ 3000 ነው። አብዱላህ ኢብኑ ኡበይ ኢብኑ ሰሉል የሙናፊቆች መሪ ፕሮፓጋንዳ ሰርቶ ከሙስሊሞች መሃል 300 ሰው ከትግል ወደ ቤት ተመለሰ። 700 ሙስሊሞች ከማን ጋራ? ከ3000 የቁረይሽ ጋር ገጠሙ። መጨረሻ ላይ እንደምታውቁት ስህተት በመስራታቸው የአላህ መልእክተኛ ትእዛዝ ባለመከተላቸው ባለመጠበቃቸው አትልቀቁ የተባሉበትን 50ዎቹ ቀስተኞች ጥለው በመሄዳቸው በጀርባ በኩል ኻሊድ መጥቶ ብዙ ሰው ገደለ። ከ700 ሙስሊሞች ውስጥ 70 ያህሉ 10% ተገደሉ። 70 ሙስሊም ወይም 10% ተገደሉ። ጦርነቱ ሲያልቅ ሸሂዶች እየተቀበሩ ምናምን እያለ አንድ ሰው ብቻ ተማረከ። ያ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉበት ሰውዬ እሱ ብቻ ተማረከ። የአላህ መልእክተኛ በጣም አዝነዋል በሙስሊሞች እሳቸውን ትእዛዝ ባለመስማታቸው። ጉድጓድ ውስጥ እግራቸው ወድቆ ተሰብረዋል፣ ጥርሳቸው ተሰንጥቋል፣ ተሰብሮ ተሸርፈዋል። ይሄ ሁሉ አህዋል ላይ ያለ አገኙት። ሲያልፉ ያ ሙሐመድ እዘንልኝ፣ አሁንም በለመደው መንገድ ማለት ነው፣ እዘንልኝ ሴት ልጆች አሉኝ ምናምን ሲል ዞር ብሎ ሳይው አወቁት። ዱዓ ያደረጉበት ሰውዬ ነው። ከዚህ በፊት እስላምና ሙስሊምን ላለመውጋት የሚወጉትን ላለመተባበር ቃል የገባው ሰውዬ። ለዚህ ሁሉ ሰው 70 ሰው ሞት ቅስቀሳ አድርጎ ሰበብ የሆነው እሱ ነውና የሞት ፍርድ ተላለፈበት። ኧረ እባክህ እዘንልኝ አሉ። ዞር አሉና ወደ መካ ተመልሰ ጺምህን እያከክ ሙሐመድን 2 ጊዜ ሸወድኩት እንድትል አልፈቅድልህም አሉ። ሙሐመድን 2 ጊዜ ሸወድኩት እንድትል አልፈቅድልህም አሉ። የሞት ፍርድ እንዲፈጸም አረ። ከዛ ምን አሉ? እዚሁ ቦታ ጋር ሙእሚን በአንድ ጉድጓድ 2 ጊዜ አይነደፍም አሉ። ሙናሰባው እዚህ ጋር ነው። በተደጋጋሚ ከተሸወድን በተደጋጋሚ ከተነደፍን ሙእሚንነት ላይ ችግር አለ ማለት ነው። የሚጎለን ነገር አለ ማለት ነው።
ስለዚህ ብልህ መሆን ያስፈልጋል፣ ስማርት መሆን ያስፈልጋል፣ አእምሮን ማሰራት ያስፈልጋል፣ ማመዛዘን ያስፈልጋል፣ አርቆ ማሰብ ይፈልጋል። ረሱል ሰለላሁ ዐለይሂ ወሰለም አእምሯቸውን ብታዩ በጣም ጂኒየስ ነበሩ። ለምሳሌ የበድር ዘመቻ ጊዜ የሚገርመኝ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው የገጠማቸው? የጠላትን መረጃ ለማግኘት ፈለጉና አቡበከር ስዲቅን ይዘው በእግር ወጡ። መንገድ ላይ ሰው አገኙና ጠየቁት። እዚህ አካባቢ አዲስ ሰዎች አሉ ወይ ብለው ጠየቁት። የቁረይሽ ሰራዊት አለ ወይስ የለም ነው መረጃ። ሰውየው ምን አለ? እናንተ ከየት ናችሁ አለ። መጀመሪያ መናገር ትቶ እሱ አስቀድሞ እናንተ ከየት ናችሁ አለ። እኛ ከውሃ ነን አሉ። ሰውየው ውሃ እያለ ኮንፊውዝድ ሲሆን በቃ መጀመሪያ ንገረንና በኋላ እነግርሃለን አሉ። አዎ የሆኑ ሰዎች አሉ እዚህ አካባቢ አዲስ ናቸው አላቸው። ምን ያህል ናቸው ብዛታቸው ብለው ጠየቁት። መናገር አልፈለገም፣ መደበቅ ፈለገ። ከዛ ምን አለ? ይሄንን ሲፈልግ ረሱል ሰለላሁ ዐለይሂ ወሰለም አወቁበትና ጥያቄውን ዞር አድርገው በቀን ምን ያህል ምግብ ይበላሉ አሉት። ከዛ ሰውየው ከ9 እስከ 10 ግመል ያርዳሉ ቢበሉ አለ። ወዲያው ካልኩሌሽን መስራት ጀመሩ ረሱል ሰለላሁ ዐለይሂ ወሰለም። በአቨሬጅ አንድ ግመል ለመቶ ሰው ቢሆን 9 ግመል ከሆነ 900 ናቸው ማለት ነው አሉ። 10 ግመል ከሆነ ሲባዛ በመቶ 1000 ናቸው። ስለዚህ የመጣው ሰራዊት በ900 እና በ1000 መሃል ነው አሉ። እንደተባለው መጨረሻ ሺህ ሆነ ቁጥሩ ማለት ነው። አሁን ስማርት ሆኖ ቶሎ አእምሮን ማሰራት ይፈልጋል። ሰሃቦቻቸውን ብታዩ የስለላ ክፍል ኃላፊያቸው የነበረው ሁዘይፈቱል የማንን ስታዩ በጣም ጂኒየስ ሰሃባ ነው። ማይንዱ በጣም አደገኛ ሰሃባ ነው። ሙስሊሞች ላይ ጉዳት እንዳይደርስ ብሎ የመከላከል ማይንድ ሴት ነው ያለው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላል? ሰዎች ስለ ኸይር ነገር ሲጠይቁ እኔ ደግሞ ስለ ሸር ነገር ነበር የምጠይቀው ይላል። ለምን ሲባል ሙስሊሞች እዛ ውስጥ እንዳይወድቁ ትራፕ ውስጥ እንዳይገቡ እንዳይበሉ ለመጠበቅ ስላል። ይሄን ሰሃባ ስታዩ ሙስሊም ላይ ጉዳት እንዳይደርስ ብሎ የመከላከል አእምሮ ሴታፑ እንደዛ ነው። ነብዩ ሰለላሁ ዐለይሂ ወሰለም የኸንደቅ ዘመቻ ጊዜ ነው አሉትና የታለ ሁዘይፋ ብለው ጠየቁ። ሁዘይፋ ብርድ ነው ብሎ ቁጥጥ ብሎ ተቀምጦ ነበርና አሉት። ከዛ ሂድና ጠላት መሃል ገብተ መረጃ ይዘና አሉት። አሁን ቀርፋፋ አእምሮ ያለው ሰው ወዲያው ስማርት ዲሲሽን የማይወስን ሰው ቢሄድ ጉድ ነው የሚያረው። ከዛ ላኩት። እንዴት ምናምን ዲቴሉን የራሱ ስራ ነው። ቀስ ብሎ ተመሳስሎ ሹራቸው መሃል ገባ እና አቡ ሱፊያን እየመከሩ ነው። አቡ ሱፊያንም ገባብ ሰው ነውና የዚህኔ እኮ መሐመድ ሰላይ ልኮብን ይሆናል እስቲ ዙሪያችሁን ቼክ አድርጉ ብሎ አዘዘ። አሁን ሊያዝ ነው አይደለም? ምን ስማርት ሰሃባን ወዲያው ፈጠናለና በቀኝ በኩል ያለውን ማን አንተ ብሎ ጠየቀ። እኔ ገሌ ነኝ አለ። ወደ ግራ ዞርና አንተስ ማን ነህ አለ። እኔ ገሌ ነኝ። እሱን ማንም ሳይጠይቅ ቀረ። ከዛ መረጃ አምጥቶ ለአላህ መልእክተኛ እንዲህ እያሰቡ ነው ብሎ ነገር ምን ይላል? የተሰጠኝ ሚሽን መረጃ አምጣ ባይሆን ኖሮ አቡ ሱፊያንን ለማጥቃት ለመግደል የምችልበት ቅርበት ላይ ነበር። የተሰጠኝ ሚሽን ግን መረጃ አምጣ ነው። ፈጣን ውሳኔ በመወሰኑ ከችግር አመለጠ። ሙስሊሞች ድል ላይም ኮንትሪቢዩት አደረገ። አእምሯቸው ላይ ስናይ እንዴት ፈጠን ብሎ አመዛዝነው ይለስጥል ማይንዳቸው ማስራት ይፈልጋል። ለዚህ ዑመር ኢብኑ ኸጣብ ምን ይላል? ለስቱ ኺበን እኔ አታላይ አጭበርባሪ አይደለሁም። ወላ يخدعني الخب እኔ ነኝ ያለ አታላይ ግን አያታልለኝም ይላል ዑመር። እኔ አታላይ አይደለሁም፣ እኔ ነኝ ያለ አታላይ ግን አያታልለኝም። ለምን? ሰው እኮ ባላሰብከው መንገድ ነው አታለው የሚያመልጠው። ሁሉም መንገድ ማለት ነው ማየት ይችላል። ጥንቃቄያቸው ዑመር ኢብኑ ኸጣብ አንድ ጊዜ ኸሊፋ ሆነው ዳኝነት ላይ ያሉ አንድ ወንጀል ሰራ ተብሎ አንድ ሰው አቃቢ ሕግ ከሰሰው። ከዛ ምስክር ሲመጣ ምስክሮቹ ታማኝ ናቸው ወይስ ታማኝ አይደሉም የሚል ጥያቄ መጣ። ለምስክሮቹ ታማኝ ለመሆናቸው ምስክር ሌላ አምጡ አለ።
ዝም ብሎ የመጣው ምስክር አክሴፕት አድርገው አይሄዱም። ትክክል ለመሆኑ ምስክሮቹ ትክክል ለመሆናቸው ሌላ ምስክር አምጠዋል። መጡ። አንደኛው ገባ። ዑመር ጠየቁ መጀመሪያው ምስክር ይሄን ሰው ታውቀዋለህ ወይ? አዎ አውቀዋለሁ አለ። ጎረቤት ሆነ አብረህ ኖረዋል ወይ? አልኖርኩም። በብር ጉዳይ አብራችሁ ሰርታችኋል ወይ? አልሰራሁም። መንገድ አብራችሁ ተጉዛችኋል ወይ? አልተጓዝኩም። አይ አታውቀውም ማለት ነው ብለው ውድቅ አደረጉ ምስክሩን ማለት ነው። በብር ጉዳይ ካላገኘኸው፣ ጎረቤት ሆኖ ካላየኸው፣ ወይ መንገድ አብረህ ካልሄድ ያንተ ምስክርነት በቂ አይደለም ሰውየው ላይ ወንጀል ለማስፈረድ ማለት ነው። ጥንቃቄ በጣም ያደርጉ ነበረ። ረሱል ሰለላሁ ዐለይሂ ወሰለም ስናይ በተለይ አርቆ በማሰብ ስትራቴጂ ጋር በተያያዘ ጊዜ ስለሌለን እንጂ በጣም ጂኒየስ የሆኑ ክላሲካል የሆኑ የስትራቴጂክ መጽሐፍ ላይ ምሳሌ የሚሆኑ ብዙ ታሪኮች አሉ። አያቱ ሰሃባ ላይ የተነገረን መንገድ ከስትራቴጂ አንግል ድክመት አለበት። ለምሳሌ እንዴት ነው ሂጅራ ያደረጉ ስንል ዲቴይሉን ከፕላኒንግ ፐርስፔክቲቭ ስናየው በጣም ቀድሞ የታሰበበት የድርድር ቴክኒካቸውን የሁዴቢያን ስምምነት ብታዩ ወላሂ የሚገርም ነው ያለው ውስጥ ሀታ ሰሃቦች መረዳት አቅቷቸው እስኪቸገሩ ድረስ ማለት ነው። እሳቸው የሚያስቡት ሌላ፣ ሰሃቦች የሚያስቡት አልተገጣጠመም። ፈትህ መካ ላይ ሄደው እንዴት ድል እንዳደረጉ ስታየው ፕላኒንጉ በጣም ስማርት እና ስትራቴጂክ ፕላኒንግን መሰረት ያደረገ ነው። ትንሽ ጊዜ ካለችን የሁዴቢያን ቀንጨባ አድርገን እናይና ታስንገር ሚቀማ ለሌላ ጊዜ ይቀመጥልን። ሰዓት 2 ተኩል ነው ግቢ የምትገቡት የተባለ ስለሆነ ለማንኛውም አእምሯችንን ተጠቅመን ነገሮችን አርቀን አይተን መሄድ እስካልቻልን ድረስ ቅድም እንዳልኳችሁ መለኪያው የአእምሮ ባለቤት ነን ማለት ስማርት ዲሲሽን መወሰን ስንችል ነው። الذين يستمعون القول فيتبعون احسنه اولئك الذين هداهم الله واولئك اولو الالباب ሚለን አእምሮ አለን ተብሎ መወሰኛው ማረጋገጫው ምንድነው? ከምንሰማቸው ኤኒቲንግ ውስጥ ብዙ ነገር ሊባል ይችላል። ከዛ ውስጥ ምርጥ የሆነው የቱ ነው፣ በጣም ምርጥ የሆነው የቱ ነው የሚለውን ማየትና መምረጥ መቻል ነው። ለመምረጥ ደግሞ አእምሮ ማመዛዘን፣ ማሰብ፣ በጥልቀት ማየት ስራ አለበት። አይተን አውቀን መቆም አይደለም። ፈየተቢኡነሁ ነው የሚለው ቁርአን። መስማትን ብሎ ጃምፕ አድርጎ መከተልን አረገ። መሃል ላይ መምረጥ የሚባለዋል፣ ማመዛዘን የሚባለዋል። ይሄን ያደረጉ ሰዎች ላይከ ሀዳሁሙላህ አላህ የመራቸው ሰዎች እነዚህ ናቸው። የአላህ ሂዳያ ብቻ ሳይሆን እንደገና ላይ ምንድነው ያለው? ኡላኢከ ኡሉል አልባብ የአእምሮ ባለቤቶች ማለት እንደዚህ ናቸው። የአእምሮ ባለቤትነት የሚረጋገጠው ምስክርነቱ ኤኒቲንግ ላይ ስማርት ነገር ላይ ነው ያለነው ወይ? በቃ አህሰን ላይ ነው ቤስት ነገር ላይ ነው ያለነው ወይ? ቤስት ነገር ላይ ከሌለን በፈለጋችሁት ፊልድ ችግር አለ ማሰብ ላይ ማለት ነው። አላህም ከኛ የሚፈልገው እያሻሻልን እንድንሄድ ነው። ዱንያ ላይ ህይወትና ሞት የተፈጠረው ለፈተና ነው ብለን ቅድም አንስተናል። ፈተናው ደግሞ በልጦ መገኘት ነው። በልጦ መገኘት ደግሞ ዝም ብሎ መብለጥ ሳይሆን አህሰን ቤስት የሆነውን ሱፐርላቲቭ ፎርማት ነው የተጠቀመው። አህሰንን እንጂ መልካም ስራ መስራት አይደለም። ምርጥ የሆነው ከስራዎች ሁሉ ኤኒቲንግ ላይ በልጦ መገኘት ላይ ነውና እዛ ጋር ነው ያለነው ብለን ማየት ነው። አእምሮአችንን ካላሰራን ትራፕ ውስጥ ሙስሊሙ ዓለም እየገባ ያለው ወደ ኋላ እየቀራ ያለው የሙናፊቅ መጫወቻ የሚሆነው የይሁዳና ነሳራ መጫወቻ የሚሆነው የሚዲያ ፕሮፓጋንዳ የሚሸውደው የጠላትን ተንኮል ስለማያውቅ ነው። ኢብኑ ተይሚያ ረህመቱላሂ ዐለይሂ አንድ ንግግር አላቸው። አላህ ኢላ መን አተላህ ቢቀልቢን ሰሊም ይላል። የውመል ቂያማ በንጹህ ልብ ሰሊም በሆነች ልብ የመጣ ሰው ሲቀር ይላል። ይህን ጉዳይ ያነሱና ንጹህ ልብ ማለት ሞኝ ማለት አይደለም ይላል። የተንኮለኞችን ተንኮል የማታውቅ ከሆነ አለማወቅ ደግሞ ጎል የሚያስገባብህ ከሆነ ጉድለት አለብህ ማለት ነው ይላል። የተንኮለኞችን ተንኮል ማወቅ ግዴታ ነው። ካላወቅ በዛ በኩል ይገባብሃል። ዑመር ኢብኑ ኸጣብ ሰሃቦችን ሲያዛቸው ምን ይላል? አንቱም ፉገራ ሚን ሱገሪል ኢስላም
فلا يأتينكم العدو من قبلكم እናንተ እያንዳንዳችሁ የኢስላም አጥሮች ናችሁ በእናንተ በኩል ጠላት ሰርጎ እንዳይገባ ዘብ ሆናችሁ ጠብቁ ይላል። አንተ ተሸውደ ከገባ መስሎ ምናምን ጋር በአንተ በኩል ተበልተዋል ማለት ነው። ስለዚህ ምንድነው የተንኮለኞችን ኢብኑ ተይሚያ በዚህ ንግግራቸው ምን ይላል? ከሸረኞቹን ሸር መተግበርና ቀልብ ላይ ማምጣት ነው ፕሮብሌሙ እንጂ በእውቀት ደረጃ የሸረኞች ሸር ጥግ ድረስ የነሱን እውቀት ማወቅ አለብህ። ያለዛ ያንተ እኔ ኢኖሰንት ነኝ ብለ ጅል ሆነ ሰዎች የሚጫወቱብህ በኋላ ቀልበን ሰሊም ነኝ ብትል ዲን አልእስላም ላይ መከራ ነው የምታመጣው ማለት ነው። ኢማም እንትና ማናቸው ኢማሙ ጋዛሊ የቅርብ ጊዜው ምን ይላሉ? ለኢስላም ለጠላት ለመስራት የግድ ተባባሪ መሆን የለብም ሞኝ መሆን በቂ ነው ይላል። ሞኝ ከሆንክ በቃ ተባባሪ ነህ አንተ ራስን በሞኝነት ቦታ ካስገኘ ማለት ነው። ስለዚህ ይህንን ነው መልእክቴ። አእምሮአችንን እናሰራ። የስሜት ህዋሳቶች በተለይ አእምሮ፣ ቀልብ፣ ጆሮ የተሰጠን ነገ የምንጠየቅበት አእምሮአችን ሻርፕ እንዲሆን ነው። ሰላም አለይኩም ወራህመቱላሂ